አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ተመልካቾች እንዴት ናችሁ? እንዴት አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ረመዳንስ እንዴት ይዟችኋል? እንዴት ነው የመዳን ቤት ስራ እንዴት እያደረጋችሁ ነው ውዶቼ? ራሳችሁን እየጠበቃችሁ እሺ ውዶቼ፣ ብዙም አትጎዱ። አላለቅም አልጨረስኩ ብላችሁ ብዙም እንዳትጎዱብኝ ራሳችሁን ጠብቁ። እስቲ ዛሬ በቀጣይ የዚህ በፊት የተፖሰተው ቪዲዮ ያለ ድምፅ ነው የፖሰትኩት። ድምፁ እንዴት እንደሆነ ባላውቅም ድምፁ ጠፍቷል፣ ይቅርታ ጠይቃለሁ በዚህ አጋጣሚ። አሁን ይህን ደግሞ ዛሬ ትላንትና ሳምቡሳ እንደዋለ ነበር የሰራነው። ዛሬ ሳምቡሳ እንሰራለን፣ ተከታተሉኝ። ምርጥ አዲሶች የሚሆን አሁን አዲስ የሚመጡትን ኮንትራት የሚመጡትን የሚጠቅም ነገር ነው። እያያችሁ ትማሩበትም ትችላላችሁ። አብራችሁ የሆኑ ትላንት እንደዋለ ነበር የሰራነው። ዛሬ ሳምቡሳ እንሰራለን ከነቂጣው ሳይቀር እቃዎች እናቀራርብና ተመልሰን እንገናኛለን። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩኝ። እኔ ውድ የስደት እህታችሁ ነኝ። አበረታቱኝ። እስቲ ትልቅ ደረጃ ለመድረስ እፈልጋለሁ። እስቲ ላይክ፣ ሼር በማድረግ የተባበራችሁ እስከዛ አብራችሁ እቃዬን ይዤ መጥቻለሁ። አሁን ማለት ነው በኢትዮጵያ ፉርኖ ዱቄት ነው የሚባለው። ያው እነሱ ቴንዬ ነው የሚሉት፣ ቴንዬ ነው የሚሉት። ያው ልታውቁትም ላታውቁትም ትችላላችሁ። በኢትዮጵያ ግን ፉርኖ ዱቄት ነው እንደምታዩት። ትንሽ ለማጣበቂያ ነው። ይቅርታ አድርጉልኝና ቂጣው ስሰራ ደግሞ ቪዲዮ መቅረጽ አልተመቸኝም። አሁን ሳምቡሳ ለመስራት እንጂ ቂጣው ስሰራ ባሳያችሁ ነበረ። ቂጣው ስሰራ ስላልተመቸኝ ነው። እንዲህ ነው አሁን እንዲህ በዲዛይን ነው የምትቆርጡት። በቃ ይቅርታ አድርጉልኝ። ቂጣው ስሰራ ደግሞ ስላልተመቸኝ ነው፣ ለመቅረጽ አልተመቸኝም እነሱ ስለነበሩ ማለት ነው። እስቲ ለቂጣው ራሱ ካላሳየኋችሁ ቂጣው ደግሞ በቀጣይ ላሳያችሁ እችላለሁ ኢንሻአላህ። እስከዛ ላይ ሼር፣ ሰብስክራይብ ያደረጋችሁ ተባበሩኝ። ሸቃሊት ነኝ። ውዶች ተመልሼ መጥቻለሁ። እንትኑ ፉርኖ ዱቄቱ ያው ለማጣበቅ ስለሆነ እንደዚህ ነው፣ ለማጣበቅ ስለሆነ ማለት ነው። ቂጣው ግን መጀመሪያ ነው የሰራሁት። መጀመሪያ የቂጣው ስሰራ ባሳያችሁ በጣም ደስ ይለኝ ነበር፣ ግን ለመቅረጽ አልተመቸኝም ሴትዮዋ ስለነበረች ማለት ነው። ከዛ ውስጡ ላይ ደግሞ እናንተ የፈለጋችሁት ማደስም ከሆነ አሁን እኔ የማደርገው ደግሞ ጅብን የሚሉትን ነው። ይሄ ነው የማደርግበት ውስጡ። እናንተ የፈለጋችሁ ማድረግ ትችላላችሁ። ያው እንደ ፍላጎታቸው ናቸው። እንደ ኢትዮጵያ ምስር ብቻ ይሰራል። ስጋ ተፈላጊ ድንችም ያደርጋሉ። እናንተ የፈለጋችሁትን ማድረግ ያው እነሱ የፈቀዱላችሁትንም ብታደርጉ ደስ ይለኛል። ራሳችሁም ስሩ የምትወዱት ነገር። አሁን የኢትዮጵያ ምስሩን ምናምን የምትወዱ ከሆነ የራሳችሁ አንድ 5 ሳምቡሳ መስራት ትችላላችሁ። ምን የራሳችሁ ብላችሁ ድስት አልጣዳችሁ በዛውም ነው። ስለዚህ ራሳችሁ ጠብቁ ለማለት ፈልጌ ነው ውዶቼ። ረመዳን ነው እንዳትጎዱ። እንደውም አንዳንዶቻችን ማለት ነው አፍጥር በበላነው ምንጾመው እኛ አለን። እንደዛ ራሳችንን እንጎዳለን። ራሳችሁ ጠብቁ። እናም ዙሁር ተነስታችሁ መብላት አለባችሁ። የሆነ 7 ሰዓት ላይ 8 ሰዓት ላይ ተነስታችሁ ብሉ። ትጎዳላችሁ፣ ያዞራችኋል። ጽዳት አለ፣ በዛ ላይ እቃው አለ። ይሄ ሁሉ እያላችሁ አትችሉትም። ራሳችሁን ጠብቁ። እሺ ነው እና እያቋረጥኩባችሁ ቤት ስለሆኑ ነው 10 ይመጣሉ። ያው ታውቁታላችሁ ምን እነግራችኋለሁ። እና ደግሞ አሁን የማታውቁትን ማለት ነው አዲስ የምትመጡት እንደዚህ እናደርግና እንደዚህ ታረጉትና ማለት ነው ጣታችሁ ታስቀምጡባላችሁ። ከዛ እንደዚህ ያው እዚህ ጋር ነው ደግሞ አረቦች ደግሞ እንደ ኢትዮጵያ ትልቅ ሳምቡሳ ምናምን አይፈልጉም። እንደ ኢትዮጵያ አይደለም። ትልቅ ሳምቡሳ አይፈልጉም። የሆነ ቀልጠፍ ያለች ጥርምጥን ያለች ነገር ነው የሚፈልጉት። ለዚህ ቂጣው ራሱ አሳንሳችሁ ስለምትሰሩት ራሱን ይነግራችኋል መጠኑ። እናንተ የምትፈልጉትን ያክል እንዴት ትጨምራላችሁ። ከፈለጋችሁ ትልቅ፣ ከፈለጋችሁ ትንሽ እንጨምርና ማለት ነው። ቀላል እኮ በቃ ራሳችሁ ሳምቡሳ
ሳምቡሳ መጀመሪያ ስትቆርጡ ቅርጡን ካስተካከላችሁት ማለት ነው ሲጠቀልሉ ራሱ ነው የሚመራችሁ ማለት ነው። እንደዚህ አሁን እንደዚህ እንደሚታጠፍ ራሱ ይመራሻል። ያው ራሱ ይመራሻል አቅጣጫ ማለት ነው። እንደዚህ የኔ ወዶች አሁን አንዳንዶቻችን ማለት ነው አዲስ ስንመጣ ማለት ነው ከባድ ስራ ይመስለናል፣ ግን አይደለም። ሞክሩት፣ ጎግል አርጉ፣ ሰርች አርጉ፣ ዩቱብ ላይ ላይክ ሼር አርጉና ሰብስክራይብ ስታደርጉ የሚለቀቅ ቪዲዮ ሁሉ ይመጣላችኋል። እንደዚህ ነው። ያው አያችሁልኝ ወዶች፣ እንደዚህ ነው በቃ። አሁን ይሄ ምንም ብታረጉት አይፈታም። ብትወራውሩት ምን ብትሉት ዘይት ላይ 24 ጊዜ ብትጠብሱት አይፈታባችሁም። በቃ ዋና መጀመሪያ ቂጣውን ስትሰሩ አስተካክላችሁ መስራት አለባችሁ። እናም ደግሞ ቀጣይ አዲስ እንዲህ የምሰራቸው ምግብ ሰርቼ ላሳያችሁ ሞክራለሁ። ተከታተሉኝ። እስቲ ቀጣይ አዳዲስ ነገር ይዤላችሁ እንደማመጣ ተስፋ አደርጋለሁ። የምሰራው አሁን ለአዲሶች ይከብዳል ያልኩትን ነገር ሁሉ ይዤላችሁ እመጣለሁ። ኢንሻአላህ እናንተ አስደስቱኝ። ላይክ ሼር በማድረግ እየተባበራችሁ እናንተ አትከፍሉበትም። ሼር ላይክ እያደረጋችሁ ተባበሩኝ እንጂ እንዲህ አዳዲስ ነገር ይዤላችሁ እመጣለሁ። በተለይ አዲሶች ይጠቅማችኋል። እዩ ቪዲዮ አትናቁ። እዩ አሁን እኛ እኮ ተከፍለን ሳይሆን ምናልባት ለእናንተ ከጠቀማችሁ እኛም አዲስ ሆነን ስላየነው ማለት ነው ለእናንተ ይጠቅማችኋል በማለት ነው እንጂ ተከፍለን ወይ ብር ስለምናገኝበት አይደለም የምንሰራው። እንዲህ ከስራችን ጎን ለጎን አድርገን በጣም ነው የሚከብደው። አሁን እንዲህ መሬት ላይ አድርጋችሁት እራሱ በጣም ነው የሚቀለው ሳምቡሳው ማለት ነው። እናም ደግሞ የምታወሩኝ ይመስለኛል እኮ እናንተ ጋር ቪዲዮ ምናምን ስሰራ በቃ ብቸኝነቱን እረሳዋለሁ። ተውት እና ውዶች እንደሰራላችኋለሁ። አሁን መሬት ላይ ላሳያችሁ። እንዲህ ነው አሁን እንዲህ ስታረጉት ታያችሁ። እንዲህ ስታረጉት በቃ እስከዚህ አታጥፉት። እንዲህ አጭር ነው፣ እስከዚህ ነው የምታጥፉት። ከዛ መልሳችሁ እንደዚህ በመሬት እንደማድረግ ቀላል ነው። እንደዚህ ታረጉታላችሁ። በጣም ቀላል ነው። ያው እዚህ ጋር ነው የምታረጉበት ማለት ነው። እንደዚህ ያደርጋለን። ያው በጣም ቀላል። ከዛ መሬት አይደለም ያሳየኋችሁ። ያው እንደዚህ ታስተካክሉትና ቦታው እንደዚህ ታስተካክሉትና ራሱ ይመራችኋል እኮ ቦታውን ማለት ነው። ያው እንደዚህ ራሱ ይመራሻል። ያው አሁን ወደዚህ እንደምታጥፍ ያሳይሻል። ያው በቃ ምርጥ ሳምቡሳ ነው የሚሆንልሽ። ከዛ ይቺን ትንሽ እጅ የበጠበጥ ሹፉና ዱቄቱ እንዲታረጊበትና ማለት ነው እንዳይፈታ ማለት ነው። በቃ አሁን ይሄ ምንም ብታረጊው አይፈታም። እንዲህ ነው እላችኋለሁ። የእናንተ ይጠቅማል የማልኩትን ነገር ይዤ ለመምጣት እጥራለሁ። እስከዛ እናንተ ማስደሰትኝ እሺ የኔ ውዶች፣ ኮራባችኋለሁ እኮ አበረታቱኝ። ላይክ ሼር እያደረጋችሁ አበዛውባችሁ። ይቅርታ አድርጉልኝ እሺ። እኔ እኮ ከተማረርኩ አንፃር ነው እሰራለሁ። አጫጭር ቪዲዮ የሚያስቅ ነገር እለቅላችኋለሁ። እንደዛ ውዬ ከስራ የጎን ጎን አድርጌ ሰርቼላችሁ ግን ላይክ ምናምን ሳላረገው የሚያየው አሁን 900 ምናምን ሰው ያየዋል። ግን ላይክ ወይ 1-2 ነው የሚኖረው። እንደዛ ሲሆን ደግሞ ለመስራትም እንትን ይላል፣ ይከብደናል። ስለዚህ እናንተ ላይክ ሼር እያደረጋችሁ ተባበሩን። እወዳችኋለሁ ውዶቼ፣ በጣም ነው የምወዳችሁ። ቀጣይ አዲስ ስራ ይዤላችሁ እስከምመጣላችሁ ደህና ሁኑልኝ። በያላችሁበት ራሳችሁን ጠብቁልኝ። የስደት እህቶቼ ከክፉ ነገር ይጠብቃችሁ፣ ከቀን ጎደሎ ይጠብቃችሁ፣ ከድቡዳ ነገር ይጠብቃችሁ ማለት እፈልጋለሁ። እስከዛ ቸር ቆዩልኝ።